ይህ የምታዩት ገዳም በትግራይ ክልል በተንቤን አካባቢ የሚገኝና ከአብያዲ በቅርብ ኪሎ ሜትር የሚገኝ በቅርብ ርቀት የሚገኝ ትልቁ ገዳም ነው ማለት ነው። ገዳሙ ደግሞ የአባታችን የአቡነ ሰላማ ከሳቴ ብርሃን ገዳም ነው። በጣም ብዙ ቅርስ የያዘ ብዙ ታሪክ ያለው ገዳም ነው። በጣም ብዙ ማለት ነው። እስካሁን ያልተነካ በወራሪዎች በእነ ግራኝ አህመድ በዮዲት ጉዲት ያልተነካ ብዙ ቅርስ የያዘ ገዳም ነው ማለት ነው። እንደገናም የመጀመሪያው ገዳም ነው ማለት እንችላለን። ምክንያቱም አባታችን አቡነ ሰላማ ወደ ኢትዮጵያ ክርስትና መጀመሪያ ጊዜ ያስገቡት እርስዎ ስለሆኑ ይህ ገዳም በቃ የመጀመሪያ የማደርገው ይሄ ነው። ደግሞ በውስጥም ጉባኤ ያለው ልክ እንደምታዩት እንደገናም የአባታችን የአቡነ ሰላማ በትረ መስቀላቸው ይገኝበታል። ብዙ መጻሕፍት አሉ። ብዙ በጣም የጥንት መጻሕፍት ብዙ መጻሕፍት የያዘ በጣም ትልቅ ገዳም ነው ማለት ነው። ስለዚህ ያው ሄደን እንድናየው በእግዚአብሔር ስም እጠይቃለሁ።